ቀስ በለውና ታካፍሏል። እንደዚህ ምንም እኮ እዛ ግን ተገናኝተን አናውቅም። በጣም አዲስ አበባ ነው እዚህ ቦታ አረ ሲያስብ ለማን አሁን እኮ ዳኒ ራሱ ደውሎ ዶክተር ንግግር ላይ አላመሰግነው ግን ማለት ለምን እንደሰንደሩ ተቃረበ ግን አንተ ግን አላቀም አንቺ ቀይሬ አንድ ሰው እኔ ወደዋለሁ ጎንደር አለኝ እርጎ ዙሪያው ላይ አረጋግጥ ችግር የለም እኔ በጣም አሪፍ ነው እንጂ ያለ እርጎ ደግሞ አይጣፍጥም የማይገኝ እርጎ ያኔ ሷቢ ነው በኋላ አልደውልሽ እቀይራለሁ እንደውም በስብሻለሁ ችግር የለውም እንዴ ባጀመረ ቅዱስ ይታረ ሰላም ሰላም ወጭ ባይላል ነበር ምን ወዶ አለስተ ያለበር ነገር ግን ደብቆኛል ግን ይቻላል መጣበቃል አማን ይራቅ እንዳትል ይበል ገና ነው በላችሁ አረ ስለዘገየን ከአንድ ሰዓት በኋላ ነው የሚደርሱት ተንከባከቡት ምን ዋጋ አለው የራሳችሁ ልጅ ነውና የሌላውን ግን ብትንከባከቡ እውነተኛ ተንከባካቢና አፍቃሪ ናችሁና ስለዚህ በእግዚአብሔር ዘንድ ምስጋና ታገኛላችሁ ብሎ ያስተማረው እዛ ላይ እና ብዙ ሰው ለራሱ ልጅ ብቻ ነው የሚያክፍል ሄደው ሳይመለሱ የቀሩ እስከዛሬ ቤት እንደገቡ ማይተውቁ በጣም ልብ ያለው ፊልም ነው የሰራሁት። ስለሱ ደሱ ፕሮፌሰርም አውርተዋል። እኔ ግን የምለው አላለቀም ፊልሙ ገና ነው። አንተ እሱን ያደረጉት ደግሞ እነዚህ ሁለት ሰዎች ናቸው።
ገባ ሶ ፎሎ them ተከተላቸው። ከትምህርት ቤት ወጡ እናቱ ቤት እስኪደርስ ድረስ ዝም ብለህ ተከተለው። እንዴት ነው የሚሄደው? በእግሩ ነው የሚሄደው? በምንድን ነው የሚሄደው? ፎሎ ሂም ዶኪመንት ትረስት ሚ ይኑር ይሰብሰብ 9 ዓመት 10 ዓመት ምናምን የፈጁ ፊልሞች አሉ። ኦስካር ኤሚ ምናምን ላይ ይሄዱ። ኢትስ ኖት ዘ ፕሮዳክሽን። አንዱ በጣም ትልቁ ነገር the power of content የሚያሳየው ይሄ ገባ። ምሳሌ ዶክመንተሪ አንዱ በቃ ቤዚክ ነገሩ ቢሮ ነው። ይሄ ፊልም በጣም በደንብ ተሰርቶ በእያንዳንዱ ዩኒቨርሲቲ ውስጥ ይሄ ዶክመንተሪ የግድ ነው መስተዋወቅ መታየት አለበት። ሶሚክ ያለው ነገር ነው አለ በቃ በጣም ደስ ያለ ልቤን የሞላኝ ነገር ነው የነገረኝ። ኢትዮጵያን ዩኒፋይ መጣሁት ከውጭ ከሰሜን አሜሪካ እና ወደ ትምህርት ቤት ለመመለስ ኒርሊ ኦቨር 10 years ነው የወሰደብኝ። ምክንያቱም ከስክሪፕቶ ጀርባ ቤተሰብ ስላልነበረኝ። ኦፍ ኮርስ ፕሮፌሰር ፍቅሬ ተናግሮ ነበር። እኔ ግን ምናምን ወዘተ አልፎ የሚሄድ ነገር ነው። ታጥቦ የሚያልቅ ተበልቶ ሰገራ የሚሆን ነገር ነው። ግን ለዚህ ልጅ የሚያስፈልገው ፍቅር ነው ብዬ ነው የተቀበልኩት። ለምን እኔ ብዙ ነገር አይቻለሁ። 3 ልጆች አሉኝ። ያው እንትኔን ለመገደብ እየሞከርኩ ነው። ያው ንግግር ያኳያ ያው ከእናንተ ፊት መቆሙ ለእኔ ትልቅ ነገር ነው። ግን እዚህ በላይ ለሱ እና ሳይሆን እንጃ ከዛ በላይ በሆነለት ደስተኛ ነኝ። ለምን እዚህ ላይ ፍቅር እንዲያገኝ ስለፈለኩት ነው። ጎንደር እንዲጠራልኝ ስለፈለኩ ነው። እንዳልከው አንተ ጎንደርን የሚጠራ ሰው ብዙ የለም። አሁን ድሮ የሚያውቋት ጎንደር ካልሆነ አሁን የሚጠራ ሰው አለ የለም። በጦርነት ታሽጋ የኖረች ጎንደር ናት እና በዚህ ምክንያት ቢጠራ አንድ ሰው እሱ ቢጠራልኝ በሱ ምክንያት እነሱ ልጆች አግኝቻለሁ። 4 ልጅ ነው ያለኝ እዚህ። አሁን እሱ ብቻ አይደለም እኔ ልጆች እናንተ ልጆች አይደላችሁ እና 4 ልጆች አግኝቻለሁ። እዚህ ላይ ያየው መሀል ላይ ጣልቃ ልገማ ገባችሁ በአንተ እንግሊዘኛ ነው። በጣም እንግሊዘኛ ነው ወደው ከዓለም ላይ ነው የዓለም ጥግ ላይ ያለ ሰው ይሄንን ፊልማችሁ ላይ ምን ያለ ኮሚኒቲ ቢኮዝ እናንተ በፊልም ቋንቋ ሶ ቋንቋዎቹ ከራሳችን ከሰውነት ውስጥ የሚወጡ ከሰውነት ውስጥ ድርግል የሚሆኑ ከራሳችን በጣም ሰብጀክት ኢንተርፕሬሽኑ የራስ የግለሰብ ይህን ስላችሁ መለኪያ የለውም ማለት ነው። ይለካል፣ ስታንዳርድ አለው። ጥሩ ሲኒማ፣ ጥሩ ሲኒማ፣ ጥሩ ስክሪፕት፣ ጥሩ ስክሪፕት ነው። ይሄ ጥሩ ሲኒማቶግራፊ ነው። ይሄ ሲኒማቶግራፊ የሚያስብሉ መለኪያዎች አሉ። ከዛ በዘለለ ግን ማንም ሰው የራሱ ቮይስ ምን ማለት መሰላችሁ? ሰው ራሱን ፕሩፍ አድርጎ ተጨረሰ የሆነ ደረጃ ሲደርስ ነገር መደበቅ አይደለም። ሲሆን እንትን ማለት መታወቅ አለበት፣ መድረስ አለበት። ሰው እንዳይደርስ ካልፈለጋችሁ በቀር ተርኩት የመላእክቱ የምናምን ስቶሪ ነው እንጂ የገበሬ ስቶሪ አፍቶ ይቀራች
እዛ ላይ የሆነ ሱፐርናቹራል ቬሪ ኃይለኛ ነገሮችን ይባላል። ወደ ሞደርን ታይም ስንመጣ ሪያሊስቲክ ሲሆን አይ ቲንክ ሲምቦሊዝም ራሱ በተስተማረዛ ከዛ በኋላ ሰው መርቀቅ የአርቲስቱ ኢንቴንሽን ከመጠበቅ ደግሞ ኢምፖርታንት እየሆነ ይመጣል። ሙዝ ለጥፎ የሆነ ሰው 6 ሚሊዮን አንዱ ደግሞ ምንም የሌለ ባዶ ስፔስ ይሸጣል። ባዶ ስፔስ ኢንቴንሽኑ ባዶ እንትን ያሳያል ስላለ እንደዛ ያለ የተሳሰረ ስለዚህ የቁሶች ሳራ ይታለ ያየን ንብረት ይሄ ነገር ፈልጎ ብሎ መጠየቅ ነው። ማያውቁት ሰዎች ራሳቸውን የሚያስነባል። ስለዚህ በተወሰነ ማህበረሰብ የሚቀበለውን አይነት እስከሆነ ድረስ አለበለዚያ ታዲያ ምኑን ነው ያቺ ክሬቲቭ ፐርሶናሊቲ እና አለመተስማማበት ሀይሌ ግሪማ ታዲያ ለምንድን ነው ከሆሊውድ ጋር አንሰራ የራሴን ትርት በራሴ መንገድ ተርካለ ውሃን ለመጸበሉ አንበርብርና ስሬ ሲረጫ ሰ ውሃን ለምን እንደገና ጠብስትል ተነስቶ ለምን እንዲዘጋለ ውሃ ለምን እንደገና ከአዘኑ ጋር ውሃ ውስጥ ለምን አይ ውሃ ብቻ ስለሆነ ነው ምናምን አንድ ነው። የጃፓኑ በጣም ዋና ቤስት ዳይሬክተር የሚባለው ቅድም ደሱ የጠቀሰው አኪራ ሳኩራ አሁን እሱ እያንዳንዱ ዳይሬክተሩ ላይ ካያቸው እሱ ፊልሞች በጠቅላላ ካያቸው 1950 ምናምን ላይ የተሰሩ ናቸው። ብዙ የፊልም ዳይሬክተሮች በጠቅላላ እሱ ነው የተማሩ። በነገራችን ላይ ጃፓን ነው የእሱ ፊልሞች እንድታየው በዚሁ አጋጣሚ ሪከመንድ አደርጋቸዋለሁ። እሱ ተፈጥሮ ላይ ንፋስ ላይ እሳት ላይ እነዚህ ቅድም ያሉ የሰው ልጅ አራቱ ባህሪያት እነሱ ላይ ነው የሚሰራው እና ከዚህኛው ስሜት ወደዚህኛው ስሜት እንዴት እንደተሸጋገር ነግራቸዋለሁ። ቀርጻችሁ ያለሽ ክብር የሚቀበሉ ቤተሰብ የሰጠህን አምላክ ክብር ምስጋና ላንተ ይሁን። አሁን እዚህ በሰማያት ቅዱስ ምድር ሲሳየነ ዘለለ ዕለትነ ሀበነ ዮም ህድግ ለነ አበሳነ ወጌጋየነ ከመ ንሕነኒ ንህድግ በሰላም ኢታምነ እግዚኦ ወሰብሐት ለአምላክነ ለዓለሙ ኩሉ እኩይ እስመ ዚአከ ይእቲ መንግሥት እኛም እዚህ ቤት ተገናኝተን መተን ዓለም ሁሉ እንደዛ እየተንሰቀሰቀ እያለቀሰ በ10 ሺህ የሚቆጠሩ ሰዎች ፊልም ካልተሰራ ምናምን ለቅሶ እንደዚያ ተጀምሮ እስኪያልቅ ድረስ ነው ያለቀስነው። ስለዚህ እንደዚህ አይነቶቹን እናቶች የሰጠን አምላክ አንደኛ እግዚአብሔርን ማመስገን፣ ሁለተኛ የዚህ አይነት ሰዎችን ማመስገን። ምክንያቱም ሀገሪቱ ህዝቡ ያለንበትን ጭንቀት ስለምናውቀው ጥሎ ራጭ ነቅሎ ራጭ ምናምን በበዛበት ትዳሩ ፍቅሩ ምንም መብራን ኃይሉ ይሙት በጣም በበዛበት ሁሉ መከራ ሁላችሁ እሁድ 10 ሰዓት እንዳትቀሩ።